ብዙ ሰዎች ሕይወታቸው የሚቀየረውም የሚበላሸውም በሰው ነው፣ ሰውን በማመን። እኔና ሮዚ በፍቅር 4 ዓመት ቆይተናል። ከ15 ቀን በኋላ 5 ዓመት እንደፍናለን። ይህንንም ምክንያት በማድረግ ለየት ያለ ነገር ማድረግ ፈልገን ነበር፣ ግን ገንዘብ እጄ ላይ የለም። ለዛም ለሷ ምንም ሳልላት ምን ማድረግ እንዳለብን ማሰብ ከጀመርኩ ቆየው። አንድ ምሽት ሮዚ የሆነ ሐሳብ ይዛ ወደ እኔ መጣች። ለምን ከከተማ ወጣ ብለን በጫካ የተሸፈኑ የጥንዶች ቤቶች አለ፣ እዛ ሄደን አንቨርሰሪያችንን ብናከብር አለች። ሐሳቡ አሪፍ ነው፣ ግን ገንዘብ ስላልነበረኝ ለምን ዮኒ ከፍቅረኛው ጋር አይቀላቀለንም? አብረን ብንሄድ አልኳት። ዮኒ ሀብታሙ ጓደኛዬ ነው። እሷም ትንሽ አንገራግራ እሺ አለች። እኔ የእነሱ አብረውን መሆናቸውን ፈልጌ ሳይሆን ወጪውን ይጋሩናል ብዬ ነው። እናም ሮዚ እንደተስማማች ወዲያው ወደ ዮኒ ጋር ደወልኩለት። ለሥራ ከሀገር ውጪ ወጥቷል፣ ግን ከ5 ቀን በኋላ መጣለሁ። ሐሳቡንም ወድጄዋለሁ፣ እንሄዳለን አለ። ለዛም ብርን አዋጥተን ቤቱን ተከራየን። ጊዜውም እስኪደርስ የሚያስፈልገንን ነገሮች በማሟላት ላይ እያለን መጥፎ ነገር ተፈጠረ። ዮኒ ከ2 ዓመት ፍቅረኛው ጋር ተጣላ። እናም ጉዞውን እንደማይሄድ ነገረን። ደነገጥን። ነገሩንም ለማስተካከል ሞከርን፣ ግን አልሆነም። የምንሄድበት ጊዜ ደግሞ 4 ቀን ይቀረዋል። ምን እንደምናደርግ ግራ ገባኝ። ዮኒን ብር መመለስ አለብኝ፣ ግን ደግሞ የለኝም። ደግሞ ዝም ማለት ትክክል አይደለም። እንደዚሁ ግራ እየገባኝ ዮኒ ደወለና የሆነች ልጅ እንደተዋወቀ እናም ከእርሷ ጋር ጉዞውን መሄድ እንደሚችሉ ጠየቀን። ከማናውቀው ሰው ጋር መዝናናትን አልፈለግንም፣ ግን ደግሞ ገንዘብ መመለስ አንችልም። ለዛ እሺ አልናቸው። ቀኑም ደረሰ። በዮኒ መኪና ዕቃዎቻችንን ይዘን ወጣን። ልጅቷም መንገድ ላይ ጠበቀችን። ይዘናት መንገድ ጀመረን። የዮኒ አዲሷ ፍቅረኛ ሉሲ ትባላለች። ዝምተኛ ነገር ናት። እኛ እየተዝናናን እየተሳሳቅን በጫካ ውስጥ ወዳለው ቤት ደረስን። ቤቱን ብቻ ነው የተከራየ ነው። የምንበላውን ነገር ራሳችን ይዘን ነው የወጣነው። ከዛም ክፍሎችን ተከፋፍለን ትንሽ አርፈን ዋናው ክፍል እንገናኝ ተባብለን ወደ ክፍላችን ገባን። እኔና ሮዚ ሻወር ወስደን ልብስ ቀይረን የሚበላ ነገር ለማዘጋጀት ወደ ኪችን ገባን። እኛ እየሰራን ዮኒና ሉሲ ተቀላቀሉ። ምግባችንም ሰርተን በልተን ጨዋታ እንጫወት ብለን ተሰባሰብን። የምንጫወተውም ጨዋታ ካርታ ነበር። እየተሳሳቅን እየተጫወትን ሳለ ሉሲ በድንገት ሮዚን ልክ አይደለሽም በልቼሻለሁ ብላ ጨዋታ ላይ ሮዚ እንዳፋፈረች በቁጣ ተናገረች። እኛም በመጀመሪያ ነገሩ ቀልድ መስሎን ነበር፣ ግን ሉሲ በጣም ተናዳ ስለሆነ የምትናገረው ጨዋታውን አቁመን እሷን ማረጋጋት ጀመርን። ሉሲ ግን ነገሩን አምርራ ነበር። እናም በቃ መተኛት ፈልጋለሁ ብላ ወደ ክፍላቸው ገባች። እኛም ተደናግጠን ዮኒን እያየን ነገሩ ምንድነው አልነው። እሱም በደንብ እንደማያውቃት እናም ከቀድሞ ፍቅረኛው ጋር ተጣልተው የነበረበት ቀን መጠጥ ቤት እንዳገኛት እናም እንደተመቻቹ ነገረን። እኛም ባህሪዋ ግን ከበድ ይላል ብለን ቡና እየጠጣን ለ3 ጨዋታን ቀጠልን። ሲደክመን በቃ እንተኛ፣ ነገ ወደ ሐይቅ ሄደን እንደምንዋኝ ተነጋግረን
ዮኒም ወደ ክፍላቸው፣ እኛም ወደ ክፍላችን ገባን። በጣም ደክሞ ነበር። እናም ወዲያው እንቅልፍ ወሰደን። ግን ሌሊት 9 ሰዓት ሊልክ ዮኒ በድንጋጤ ውስጥ በመሆን ክፍላችንን በር በኃይል ከፍቶ ገባ። እኛም ደንግጠን ተነሳን። ምን ተፈጠረ ዮኒ እያልን በድንጋጤ በጥያቄ አጣደፍን። እርሱም ተረጋግቶ በሩን ቆልፎ የሆነውን ሁሉ ይነግረን ጀመር። ከእናንተ ጋር እንደተለያየው ክፍሌ ስገባ ሉሲ ተኝታለች። እኔም እንዳልረብሻት በማሰብ ቀስ ብዬ ገብቼ ተኛው። ብዙም አልተኛውም። የሆነ ነገር ሲከብደኝ ብንን አልኩ። ሉሲ ትልቅ ቢላ ይዛ አጠገቤ ቆማ ትኩር ብላ እያየችኝ ነበር። በጣም ደነገጥኩ። እናም ተነስቼ ቆምኩ። እርሷ ግን ምንም ሳትል ቢላውን እንደያዘች ተመልሳ ተኛች። በእንቅልፍ ልብ እየተራመደች ነው አልኩ። ግን ቢላውስ? በጣም ነው የደነገጥኩት። ከዛ ቀስ ብዬ በሩን ከፍቼ ወጥቼ ወደ እናንተ ስመጣ እርሷም ከኋላ ቢላውን ይዛ ቀስ ብላ ተከተለች። ከዛ እየሮጥኩ እዚህ ገባው አለ። በጣም ደነገጥን። ከዚያም ወደ መስኮት ጋር ሄደን ስናይ ስስ ፒጃማዋን እንደለበሰች ጫካ ውስጥ ቆማ ወደኛ ታያለች። ቢላዋ በእጇ የለም። ሮዚ በእንቅልፍ ልቧ ናት እኮ፣ ወደ ውስጥ እናስገባት ትላለች። ዮኒ ግን የእንቅልፍ ልብ የተባለው አልተዋጠለትም። ሊነጋ ነው፣ ትንሽ እንጠብቅ፣ እንቅልፍ ልብ ከሆነች ተመልሳ ትተኛለች፣ ከዚህ ሆነን እንጠብቅ ብሎ ተጫነን። እኛም ሐሳቡ ባይዋጥልንም እሺ አልነው። እንዲያው ዓይናችን እንደተገለጠ ነጋ። ቀስ ብለን ወጥተን ስንፈልጋት ሉሲ ልብሷን ቀይራ ኪችን ቁርስ እየሰራች ነበር። እኛም ደነገጥን። እርሷ ምንም እንዳልተፈጠረ ሰላም ብላን ስራዋን ቀጠለች። እኛ ግን በዚህ ሁኔታ እንዴት 3 ቀን አብረናት እንቆያለን? ለዚህም የሆነ መጥፎ ነገር ተፈጥሯል፣ ወደ ከተማ መመለስ አለብን እንበላት ብለን ተስማማን። እናም ነገርናት። ምንም አልመሰላትም፣ ተስማማች። ቁርሱን እኛም አገዝናት። እናም መብላት ጀመርን። ዮኒ በድንገት ተነስቶ መጣው ብሎ ወጣ። ከዚያም ትንሽ ቆይቶ ደወለልኝ። እኔም ግራ ገባኝ። ስልኩን አነሳሁት። ምንም ሳትናገር ና አለኝ። እኔም መጣው ስልክ ላውራ ብያቸው ወጣው። ዮኒም ወደ ክፍላቸው ወስዶ የሉሲን ቦርሳ አሳየኝ። ውስጡ ትልቅ ቢላዋ እና ሰንሰለት አለው። ምንም እንዳላየ አክት አርገን እንሂድ ተባባለን። ይህም የእብድ ውሳኔ ነበር፣ እዚያው መተዋችን። ከዚያ ምንም እንዳላየ ቁርሱን ተቀላቀልናቸው። ከበላም በኋላ ተዘገጃጅተን ወጣን። ሉሲን ጋቢና አስቀምጠን የውሸት ሳቅ እየሳቅን ከተደበቀ ፍርሃት ጋር ጉዞ ጀመርን። ሉሲም ትላንት ያነሳናት ቦታ ሳይሆን ሌላ ቦታ አውርዱኝ አለች። እኛም ተቻኩለን ለምን እንኳን ሳንላት ዕቃዋን ሰጥተን መንገድ ቀጠልን። ዞር ብለን ስናያት ወደ እኛ እያየች የሚጨንቅ ሳቅ ሳቀች።
እኛ ዋናው በሕይወት መመለሳችን ነው እያልን የመኪናውን ፍጥነት ጨምረን በብዙ ራቅናት። ደግነቱ የማናችንንም መኖሪያ አታውቅም፣ የዮኒንም ጨምሮ። ከዚህ ቀን በኋላ ከማላውቀው ሰው ጋር እንኳን ትሪፕ ካፌ ራሱ መቀመጥ ፈራው። ሮዚ በሶሻል ሚዲያ ብትፈልጋት ልታገኛት አልቻለችም። ወይ በተሳሳተ ስም ተዋውቃን ይሆናል። ግን ለምን ያ ሁሉ ቢላ ሰንሰለት ለምን ነበር የያዘችው? ያልተመለሱ ጥያቄዎችን ይዘን የ5 ዓመት አንቨርሰሪያችንን በቤታችን ውስጥ በኬክ አከበርን።